keessatti argee jireenya keessan keessaa jibbu waaqayyo diina akkasitti ta'u wanta godhu wanta tokko isinitti ማለት እግዚአብሔር በህይወታችሁ ላይ ጠላት እንዲሆን የሚያደርግ እግዚአብሔር ከናንተ ጋር እንዳይተባበር የሚያደርግ እግዚአብሔር እንዲቃወማችሁ የሚያደርግ የእግዚአብሔርን መገኘት የእግዚአብሔርን ክብር የእግዚአብሔርን አብሮነት ከህይወታችሁ ላይ የሚያርቅ አንድ ነገር ነው ማሳያችሁ እንስ ማል ጀደማ yojettani afura of tulumma jedham of tulumma mena masbara jiruun of tulummarra of eeggadhodhi of tulummarra of eeggadhu of tulummarra of eeggadhu hallelujah amen me efeson boqonna lama lakkofsa sagal dubbifanna yero ito hiika of tulummaatti hin darbin dura me efeson boqonna lama lakkofsa sagal efeson boqonna lama lakkofsa sagal namni baase yoo jiraate nafa dubbisu erga Paulos garra warra Efesonitti barreesse boqonna lama lakkofsa sagal ishanu baaseera nan dubbisa hojiidhaanis miti namni tokko illee akka ittiin of hin jajnetti hojiidhaanis miti namni tokko illee akka ittiin of hin jajnetti mee amaarኛውን አንብብ ኤፌሶን ምዕራፍ 2 ቁጥር 9 ማንም እንዳይመካ በስራ አይደለም ማንም እንዳይመካ በስራ አይደለም ነደገፈዳ የትም ቦታ ብትደርሱ ወርቅ አንጥፋችሁ በወርቅ ላይ ብትራመዱ በየሳምንቱ ቀያይራችሁ ምትነዱት መኪና ቢኖራችሁ ብዙ ገንዘብ ኑሯችሁ ብዙም ስታደርጉ አንድ ነገር ሁሌ ማስተዋል ያለባችሁ በጉልበታችሁ አይደለም ያ ነገር የመጣው በአቅማችሁ አይደለም ከእግዚአብሔር መሆኑን አስተውሱ የቹ ኢቶሐመም ቀበኛ ጎደት ኢቶሐመም ቤኩምሰ ቀባቴ ኢቶሐመም ሰገሌንከ በሬዴ ፋርፈቴ ኢቶሐመሙ ሚልኮፍቴ ቤኩምሰ ኬቱ ሰነሲ ጎደሚቲ ሁምነ ኬቱ ሰነሲ ጎደሚቲ ከናፍ ዋን ረጅርቱ ሁንዱማፍ of jaju tontane waaqayyof ulfina kennu qabda waaqayyof galateeffachu qabda ስለዚህ አንድ ታሪክ መጽሐፍ ቅዱስ ላይ ነግራችኋለሁ በኋላ ላይ ከዛ በፊት ግን መጽሐፍ ቅዱስ አሁን ምን ይላል የሚለውን እስቲ ፈከኛ በቆናጃ ለኮብሰ ኩዳጃ ሃንገ ኩዳቶርባ ፈከኛ በቆናጃ ለኮብሰ ኩዳጃ ሃንገ ኩዳቶርባ ምሳሌ ምዕራፍ 6 ከቁጥር 16 እስከ 17 ምሳሌ ምዕራፍ 6 ከቁጥር 16 እስከ 17 ፈከኛ በቆናጃ ለኮብሰ ኩዳጃ ሃንገ ኩዳቶርባ ፈከኛ ሜ በቆናጃ እሺ ናንዱብሳ ዋቀዮ ወንተጃ እንጅባ ኢሳ ቶርባፋሞ እንጪጋ እግዚአብሔር ሰባት ነገርን ይጠላል ሰባተኛውን ደሞ ምን ያደርጋል ይጸየፋል ለኮብሰ ኩዳቶርባ ኢሳኒስ ከነቲ ፉፈኒ ጅሩ ወንቲ ዋቀዮ ጅብ ወንቲ ዋቀዮ hinjaalenne ማለከተ መጽሐፍ ቅዱስ እንትዱበት እግዚአብሔር የሚጠላው ነገር ምን እንደሆነ መጽሐፍ ቅዱስ ይናገረናል ኢሳኒስ ከነቲ ፉፈኒ ጅሩ ያ ኢኒ ጀልቀባ ነመ ዋን ጉዳቲ ኦፍ ኢላሉ ነመ መነ ወጅንጀራ ነመ ዋን ጉዳት ኦፍ ኢላሉ አረሰ ከነረት ኢላል ነመ ዋን ጉዳቲ ኦፍ ኢላሉ ጀቹን ነመ ዋን ጉዳቲ ኦፍ ኢላሉ ጋፈ ጀዱ አነ ማሌ ነምን እንጅሩ አነ ማሌ ቤካን እንጅሩ ኢቷን እንጅሩቴ ወንቲ ኩኒን ወጀተሙ ኢቷን እንጅሩቴ ኩኒን ተኡ ኢቷ ጃን ጅራዴፍ ኩን ተኤ እኔ ባልኖር ይሄ አይሆንም እኔ ስላለው ነው ይሄ አይሆን እኔ እነን ብተው ይሄ ነገር ይበላሻል ካለኔ ይሄ ነገር ማስተካከል አልችልም የሆነ ሁሉ በኔ ነው ያለ ነማከዋን ጉዳት ኦፍ ይላል ማለት ራሱን ትልቅ አርጎ የሚያስብ ያንን ሰው እግዚአብሔር ይጠላል ያ እሺ ዱብስ ቢያማር ይፈሳል እግዚአብሔር የሚጠላቸው 6 ነገሮች አሉ እግዚአብሔር የሚጠላቸው 6 ነገሮች አሉ የሚጠላቸው የሚጸየፋቸውም 7 ናቸው ሰባተኛውን ይጸየፋል እሺ እነርሱም ትዕቢተኛ አይን እነርሱ ምን ይላል ትዕቢተኛ አይን እጁን
ኦሮሚፍሳ ነማ ዋን ጉዳት ኦፊላሉ ራሱን ከመጠን በላይ የሚያይ ማለት ነው። ትዕቢተኛ አይን ማለት ራሱን ከሁሉ አብልጦ የሚያይ ነሞተ ወረካኒረ ጫልቺሴ ከኒላሉ እጋ ዋይ ኦፍ ቱሉማ ይከሳስኒ ከናን ጅራ ገለኒ ጎፍታ ፋቶ አሜን 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 ከናፍ ነማ ዋን ጉዳት ኦፊላሉ ዋቀዮ ማልን ጎዳ አስና ይላላ ዋቀዮ አከስ ጅብሞ አከስ ጃለቱ በርባድ አከነ ጃለቱ በርባድ ከናፍ ዋን ጉዳት ኦፊላሊ yes ማለት ራስን እንደ ወሳኝ ሰው ካንተ ውጪ የሆነ ነገር እንደሚበላሽ ሃሌሉያ አሜን አንዳንድ ሰው ሲያስብ በጣም ይገርማል። በቃ እሱ ከሌለ ኳይሩ የሚበተን የሚመስለው ሰው yes እሱ ከሌለ ቸርች የሚፈርስ ሰው የሚመስለው ሰው Jesus በቃ ሰበቡ ማዛ ወልዳ ኤላ አኒስኒት ሜራ ኢቶ አናረዱዬ ወልዳን ኩን ይትፉፋ ዋቀዮ ነሞተ ነጫላ ዲባማናስ ከሳ ቀብ አለቀ። እግዚአብሔር ከኔ የበለጠ የተቀቡትን እዚህ ውስጥ አለ ቀባ ዋቀዮ ቀባ ከነ እንደገቲና የሮሳኒቱን ገኘፍ ሙለነ መለ ዋቀዮ ነነ ዲቤ ቀቡ ቀባ አስከሳ በከጅርቱ ሁንዱማ ረቲ ነሞቲ ስረጫላ ኢሰት ሆጀቻ ጅርቱ ከነ ሆጀተኒ አገርሲሰን ጅሩ ዋቀዮቱ ጨራሲ ከኒ መለ yes ከነው በድ እየሰራቅ ያለውን ካንተ የበለጠ አሳምሮ ሰርቶ የሚያሳዩ ሰዎች አሉ። ምንም እዛ ቦታ ላይ የሆነ ቻንስ ሰጣችሁ እግዚአብሔር እድል ስለሰጣችሁ እግዚአብሔር ቻንስ ስለሰጣችሁ እንጂ እናንተ ከማንም የበለጠ ጥበብ ስለኖራችሁ አይደለም፣ ከማንም ስለበለጣችሁ አይደለም። እድል ነው እግዚአብሔር የሰጣችሁ። ስለዚህ እግዚአብሔር የሰጣችሁትን እድል የራሳችሁ ክብር ማግኛ አርጋችሁ አታስቡ። ጨራዋ ቀዩ ሲከንስ አከቲ ተጃጅልቱ አከቶጀቱፍ ከለቲ ገራገራት በከ ገራገራት ጨራዋ ቀዩ እስኒከን ኳይሪ ከሰዳበቹፍ ጨራዋ ቀዩ ሲከን ሰገንታ ዱረ ቡኡዳፍ ጨራዋ ቀዩ ሲከን አከሰልፋት ይላል ገለኒ ጎፍታ ፋቶ አሜን። የትም ቦታ ላይ ራሳችሁ ስታገኙ ከሰዎች ስለተሻላችሁ አይደለም፣ እግዚአብሔር ነው እድል ስለሰጣችሁ። ለመስብረጅሩን ሰደርካ የሰዩ ጅራዱ እዲ ሰደርካ የሰሉ ጅራዱ ኤኙ መረ ዋንጫልቴ ፊቶንታኔ ኤኙ መረ ዋንጫልቴ በሶንታኔ ዋቀዮቱ ጨራሲፍከን ከናፍ ዋቀዮ ኢሰ ጨራሲፍከን ሶዳድ ገለቴፈድ ሃሌሉያ አሜን አሜን። ከናፍ ዋቀዮ ነመ ዋን ጉዳት ኦፊላሉ hinjibba ራሱን ከመጠን በላይ የሚያስብ ሰው ለራሱ ትልቅ ስፍራ ሰጥቶ በራሱ አለመጠን መተማመን ማለት ሃሌሉያ አሜን። እሺ አሁንም ከመጽሐፍ ቅዱስ የትዕቢትን ትርጉም እየነገርኳችሁ ነው። ፈከኛ በቆና ዲደሚጃ ለኮፍሰ ኩደለም ምሳሌ ምዕራፍ 26 ቁጥር 12 ምሳሌ ምዕራፍ 26 ቁጥር 12 ፈከኛ በቆና ዲደሚጃ ለኮፍሰ ኩደለም ነንዱብስ አከዘለ ነመ ኦጌሰ ኡቱ ሂንታይን ኦጌሰ ኦፍሰው ይራ ነመ ጎዋቱ ጫላ አብዲ ቀባ ነመ ኦጌሰ ኡቱ ሂንታይን ኦጌሰ ኦፍሰው ይራ ነመ ጎዋቱ ጫላ አብዲ ቀባ። እስቲ አማርኛው ራሱን እንደ ጠቢብ የሚቆጥረውን ሰው አይታልን? ራሱን እንደ ጠቢብ እንደ አዋቂ የሚቆጥርን ሰው አይታልን? ከርሱ ይልቅ ተላላ ተስፋ አለው። ከሱ ይልቅ ተላላ ሞኝ ሰው ምን አለው? ተስፋ አለው። ምክንያቱም ይሄ ጥበበኛ ነኝ ያለ ብታስተምረው አይማርም፣ ብትመክረው አይመከርም። ተላላ የተባለው ግን ብትመክረው ምክሩን ወስዶ ሊማር ይችላል፣ ትምህርትን ወስዶ ሊቀየር ይችላል። አንዴ ራሱን ጠቢብ አድርጎ ሰው ካየ አኒ ቤካዳ አኒ ኦጌሰ ጀዴ ነምኒ ተካው ፊላላን በሩምሰ ነማይን ቱፈታ የሮ ነምነ ስረዳበቴ ፋርፈቱ ሙዲ ቀበታ እንኩማ አኒ ቤታሲን ይሰረ ጀደ መጫፊ ቁልቁሉ ነማ አከሲራ ጎዋቱ አብዲ ቀባይ ዋው ከእንደዚህ አይነት ይልቅ ሰው ተላላ ሰው ተስፋ አለው ይላል። ማለት ነማው ጎዋሰነ በርሲፍቴ በሩምሰኬትን እንጅጅራማ ጎርሰኬትን እንጅጅራማ ነምኒ አኒ ኦጌሰ አኒ ቤካዳ አነመሌ namni jedhu garu gorsite gorsa keen fudhatu barsiifte barumsa keen fudhatu ifatte ifanna keen fudhatu kanaaf namni kun maalin qabu abdiin qabu
namni ogeessa obso namni waan hundumaan adatu caala anatu beeka ana malee waa hin jiru jedhee akka ogeessaatti nama of ilaalu yoo argite nama sanarra nama gowwaatu abdii qabaadha macha ከዛ ሰው ይልቅ ተላላ ሰው ምን አለው ተስፋ አለው ይላል ስለዚህ ወገኖች አንድ እግዚአብሔር በሰው ልጆች ውስጥ ብዙ ጊዜ እግዚአብሔር ሊረዳችሁ ፈልጎ እግዚአብሔር እንዳይረዳችሁ የሚከለክል ነገር በውስጣችሁ አለ ያ ምንድነው ትዕቢት ነው ትዕቢት ደግሞ ምንድነው ያ መሰጠት ያለለበትን ስፍራ ለራሳችሁ ሲሰጡ ዋን ረጌሰን ሁንዱማ ገርጋር ሰው አቀዮት ይነስጌስ ኤፌሶን በቆና ለመላኮስ ሰገለራ ማለት ማንንም ሰው እንዳይኩራራ ምን አለ በስራው አይደለም ስለዚህ ኢሰረዩስ ሆጂ ከሰኒ ሚት ከናፍ ኢቲንም ቦኒና ለፈረጌሰኒን ማልጎዳ ዋቀዮ ፉልፊነከና ዋቀዮን ገለቴፈና ወሪያስ ከሳ አከ ኦጌሳት ኦፍ ለኮፍተን ጎርሰነማ ከኒን ፉዳን በሩምሰነማ ከኒን ደገፈን ለለበነማ ፍዶ ከኒን ቀም የሮነም ንፋርፈቱ ካን ቆስተን ነደገፈና እስኒት ዋቀዮ ሐራ አናነ ዲቤነ እርግ ነርገፈን tajaajila namaatti warri muudii qabattan sirra nama gowwaatu abdii qaba atabdiin qaba በሰው አገልግሎት ላይ ሙድ ምትይዙ በአገልጋይ ላይ ምትሳለቁ ከናንተ ይልቅ ተላላው ተስፋ አለው እናንተ ተምራችሁ አትለወጡ ነገር ግን ራሱን ሞኛ አርጎ ትምርትን የሚቀበል እሱ ተምሮ ይለወጥ ኦብሎ ተኮ ባዬ ከደተኒ ከደት ከሰ ማሊፍ ዴቢ አርጋችሁ ዲዲ ማሊፍ ዋቀዩ isin gargaaru didi maal isin keessatti maal argaa jira waaqayyo tari garmalee of tultanii jirtu laata garmalee beeka of gootanii namni sittin dubbatu namni sin gorsu namni kana siin hin jedhu ofiin of bulchaadhaati kana jennaan sirra gowwaatu abdii qabaayedha macaaf galanni gooftaaf haa ta'u አሜን ስለዚህ እግዚአብሔር ምክርን ተግሳጽን የሚቀበልን ሰው ይወዳል ተግሳጽ የማይቀበል ምክር የማይቀበል ያ ሰው ከሱ ይልቅ ተላላ ሰው ተስፋ አለው ከሰጅር ማለት እግዚአብሔር ህይወታችሁ ሲመለከት እግዚአብሔር እንዲቃወማችሁ የሚያደርግ ምንድነው በውስጣችሁ ያለው እግዚአብሔር እንዳይቀበላችሁ የሚያደርግ እግዚአብሔር እንዳይረዳችሁ የሚያደርግ ሰበቢንሳስ ዋቀዩ ነሞተ ሁንዱ መንጃለታ ገሩ ወረ ኦፍቱ ለኒን ይሞርማይ ደመጫፊ እግዚአብሔር ትዕቢተኞችን ይቃወማል ይላል ስለዚህ ትዕቢት ማለት ከባድ መንፈስ ነው ባይዘው አይነቃም ትዕቢት አስረትን በረፈም ግን ትዕቢት በብዙ ነገር ይገለጣል ኦፍቱሉማን ከራባየ ሙለት ኩንሞ አፉረ ባየ ሐማ አፉረ ባየ በዳን አፉረ አሎተ ቁጨርሱ አፉረ አሎተ አጀሱ ሰደርካት ጅርቱራ አፉረ ገዲስቡስ አፉርኩን ebba waaqayyo siif arge brange akkatin geenye kan si godhuudha dibata guddaa waaqayyo siif arge jiru bira akkan geenye kan si godhuudha of tulummaan በጣም ክፉ መንፈስ ነው ይሄን መንፈስ መቃወም አለባችሁ ከውስጣችሁ ላይ መነቀል አለበት አሜን ልባችሁ ለቆ መሄድ አለበት አሜን ይትዕቢተኝነት እምቢተኝነት ህይወታችሁ ለቆ መሄድ አለበት ከነረቲ ባየ Alleluia. Amen. Alleluia. Amen. 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 Inni ga nama akka waan guddaatti of ilaalu hin morma. Egaa sagalee waaqayyo akkas jedha. Inni warra of tuulaniin hin morma, warra gad of deebisaniif garuu ayyaana baay'isa. Gaa Yaaqoob boqonnaa 4 lakkoofsa 6. Akkas jedha. Inni ayyaana isa caalu immoo hin kennaaf. Kanaaf caaffanni qulqullaa'aan waaqayyo warra kooraan ololof qaban hin morma. Warra gad of deebisaniif garuu ayyaana hin kennan እስቲ አንብብ ነገር ግን ጸጋን አብዝቶ ይሰጣልና ጸጋን አብዝቶ ይሰጣል መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል አርጊቴ ዋቀዮ ወረ ኦፍ ቱለን ወረ ኦሎሎፍ ቀበን ወረ አነዱዋቱ ቤካደ ጀደን ኢሳን ከናን ይሞርማ ጋ ትዕቢተኛ ስትሆን namni singorsu namarra barachu እንደንደሱ የሰው ምክር አትቀበሉ ሰው አይናገራችሁ እናንተን እግዚአብሔር ዋቀዩ መቱ ዲነ ስትተየረችሁ namni ዋቀዮ ዲነትተ ሚልካው ደንዳው ብሎተኮ
እግዚአብሔር ጠላት የሆነለት ሰው ሊሳካለት ይችላል አይችልም? ከናፍ ሀፉሪ ኦፍ ቱሉማ ኩን ሲኬሰ ጅራናን ሀፉሪ አነጫላ አነቤካ ነማፊ ነቦመምኒ ነመን ደገኝ ጎርሰ ነማን ፉደኒ ኩን ሲኬሰ ጅራናን ኦቦሌቲ ኮ አብዲን ቀብዱ ኦቦሌሳ ኮ አብዲን ቀብዱ ከናፍ አመ ኢቶ የሮን ጅሩ ሀፉረ ከነ ኦፍ ኬሳ ጨብሲ ሀፉረ ከነ ኦፍ ኬሳ ባሲ ሀፉረ ከነ ሞርሚ ኦፍራ የዋከስን ተውተኤ ሚልካውን ከነት ሙለቱ ገለኒ ጎፍታ ፋታው አሜን 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 ኦፍ ቱሉማ ጀቹ ማል ጀቹ ረጋባባት ኦፍ ቱሉማን ነሞተ ብሮ ጥቄሰኒ ይላሉ ኦፊሞ አከዋን ጉዳት ኦፍ ለካውዳ ማለት ሌላን ሰው አሳንሶ ማየት ራስን ደሞ ከፍ ከፍ አድርጎ ማየት ትዕቢት ነው። ነመወረካን ጥቄሰኒ ይላሉ ሌሎችን ማሳነስ የሮቲ ተጃጅልቱ ተጃጅለ ነማ እንጋዲ ቡፍቴ ላልታ ሲማሌ ካን ፋርፈቱ እንጅሩ ሲማሌ ካን ለለቡ እንጅሩ ሲማሌ ቤካን እንጅሩ ኦፊኪ ኦፎሎ ቀብደ ነማ ጋዲ ቡፍቴ ላልታ ታናን ኦፍቱሉማ ነው ሜላላ ጅሬኛ ኬሳ በከደምተን እንዱማት ጅሬኛ ኬሰን ቱፊዳን ካን ጉቴ ነማ ቱፈቹዳን ካን ጉቴ ጅሬኛ ኬሰን ይላላ ሱን አፉሮ ኦፍቱሉማቲ አከዋቀዩ እስኒን ገርጋረ ጎዳ አከዋቀዩ ከደተ ኬሰን እንደገኘ ጎዳ ጸሎታችሁን እግዚአብሔር እንዳይሰማ ያደርጋል። ትዕቢት ሰማይን በእናንተ ላይ ይዘጋል። ኦፍ ቱሉማን ሰሚ ስረት ጩፍ ከዳቲከ ከነጋም ነው አከዋቀዩ ሲንገርጋሬ አርከዋቀዩ ስራ ኢቲስ ኦፍ ቱሉማን ከናፍ ሀፉረ ከነረት አደራኬ ሰኒን ጫሊሲን ኦፍ ቱሉማን ዋቀዮ ወጂ ወልደብደኒ ረኪና ወጂና ከወልት ዱፍተኒ ሲንታሲስ ማለት ትዕቢት ከእግዚአብሔር ጋር እንድትጣላ እንድትጋጭ ከችግር ጋር ደግሞ እንድትገናኝ ያደርጋል። ምክንያቱም መጽሐፍ ሲናገር ምሳሌ 11 ቁጥር 2 ላይ ትዕቢት ምንን ትቀድማለች ይላል? ውድቀትን ትቀድማለች ይላል። ትዕቢተኛ መሆን ሲጀምር ቀጣይ ውድቀት ቀጣይ ውርደት ነው። ነመገር መሌ ኦፍ ቱሉ ነመገር መሌ ወልቀቡ ነመ ኦፍ በኮክሱ ነመጎርሰነ ማን ፉዳኔ ጀቸነ ማን ፉዳኔ ጀቸነ ማን ነገኘ ጋፈን ኦፍ ቱሉ ጀልቀቡ ቀጣይ ያዛን ሰው እየተከተለ ያለው መንዳው ካላችሁ ውርደት ነው፣ ሌላ ነገር የለም። ስለዚህ ውርደት እንዳይከተል የምትፈልግ ከሆነ ነገ የተከበረ ህይወት የክብር ህይወት እንዲኖር ከፈለክ ፕሊዝ ቢ ሃምብል ራስህን ትውታርክ ኦፊኬ ጋድ ኦፍ ዴቢስ አቀዮ ዱራት ጋድ ኦፍ ዴቢስ አፉሮ ኦፍ ቱሉማ ኦፍ ኬሳ ባስ ገረብራን ኦፍ ቱሉማ ማይን ኦፍ ቱሉማን ዶጎጎሮ ነመብራ ማለ ዶጎጎሮ ኦፊ አካቲን አርጊነ ሲጎዳ ትዕቢት የራስህን ስተት አታይም የሰዎችን ስተት ብቻ እንድትቆጥር ያደርጋል። ትዕቢት ነው ደቹን ዶጎጎር መናማቱ ስትሙላታ ዶጎጎር ይመታከ ስትሙላቱ በለሳንከ ስትሙላቱ ገሩ የሮ ሁንዱማ በለሳ ናማቱ ስትሙላታ ኩን ኦፍ ቱሉማ አለ ጋፈ ነመቶ ኮረት አንሞ ጀዲ ኦፍ ይላል ሉቃስ በቆና ኩዳ ሰደል ለኮፍሰ ኩዳኒ አንጋ ኩዳ ፍሪ ዱብሳ ሉቃስ ምዕራፍ 18 ከቁጥር 10 እስከ 14 ሄዳችሁ አንብቡ። ሄዳችሁ ስታነቡ አንድ የሚገርም በሁለት ሰዎች መካከል የተደረገ ጸሎት ታያላችሁ። እና እነዚህ ጸሎት አንዱ ጸላይ በሳምንት ሁለቴ ይጾማል። ፈሪሳዊ ነው። ፈሪሳዊ ማለት አብዛኛውን ጊዜ ግብዞች ናቸው። በሰዎች ላይ ችግርን የሚቆጥሩ የሰዎችን ስተት የሚቆጥሩ ራሳቸውን ቤታቸውን የማያዩ ሁሌ በሰው ላይ ጣት የሚቀስሩ ሰዎችን ላይ ለመፍረድ የሚቸኩሉ የራሳቸውን ስተት የማያዩ ናቸው ፈሪሳውያን። እና ይህ ፈሪሳዊ ሊጸልይ ወደ ቤተ መቅደሱ ገባ። ነምኒ ፈሪሲኩን ከዳቹዳፍ ገረመነ ቁልቁሉማቲ ኦልገሬ ጋፈ ገረመነ ቁልቁሉማቲ ኦልገሉ ዋቀዮን አከዘዴ ከዳቹ ጀልቀቤ ያዋቀዮ አኒ ቶርቤት ጉያ ለመናን ሶማ ይሄ ቶርቤት ጉያ ለመናን ሶማ ባይዘወይ ምትጾሙ ምትጸልዩም ከሆነ ጸሎታችሁን ጾማችሁን ሁሉም ሰው እንዲያውቅላችሁ አታድርጉ። ያ ራሱ የአንድ ትዕቢት ምልክት ነው። ጸሎታችሁ ጾማችሁ ሰው ሁሉ እንዲያውቅላችሁ አታድርጉ። ያ ራሱ ምንድነው? ትዕቢት ነው። አከቲ ሶባ ጅርቱ አከቲ ካዳቻ ጅርቱ ነምን እንዱምቶ አከሲቤ ኮንጎዲ እንዩ ማይን ኦፍ ቱሉማ ከሳሰ ተኮነ ነምቹ ኩን ቶርቤት ጉያ ለመናን ሶማ ይሄ አስራተኮ መሶቢላ ላሬን አምባሰ ብሪን አርገዱራ ዱዋሚቲ መሶቢላ ጀቹን ጤና አዳማ መሶቢላ ቦሮኮ ጅሮዳለ አስራተኮ ነምባሰ
ሰነቦዳ ኤኙን ኢላሌ ጀድ አቺ ከሰሞ ነመ ጩበማ ጩቡቲ ኩፌ ቀረጡ ተኮ አርጌ አከ ቀረጡ ከና ዋነን ጎኔፍ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ትዕቢተኛ ስትሆን ሁሌ ከሰዎች ጋር ነው ራስህን የምታነጻጽር። ይሄ የትዕቢት ምልክት። ነማ ወጅን ኦሎፍ ብረቀበኒ ኢላሉ እሰተኮ ገዲቡሰኒ አኒ ሰረነን ጫላ አኒ ሰረ ቤካን አኒ ሰረ ቁልቁሉዳ እኔ ከሷ ንጹህ ነኝ እኔ ከሷ ይልቅ እጸልያለሁ እኔ ከሱ ይልቅ እበረታለሁ። ይሄ የትዕቢት ምልክት ነው። ኦቦሎተኮ ዋን ጉዳቱ ኤበከኛ ቀበንሰኢና ሰለሞን አከዘኔ ወንጎሊ ጥጥቆ ኢዶ ወይኒ ኬኛ በለሰንሰና አደምሳ ነው ቀባይ ማለት ጥቃቅን ቀበሮች የወይንም ቦታችንን የሚያበላሹን አጥምዳችሁ ያዟል። እነዚህ ጥቃቅን ቀበሮች በዛን ጊዜ እስራኤል ውስጥ ብዙ እርሻ ያለው ወይን ነውና እነዚህ ጥቃቅን ቀበሮች በአይን እንኳን አይታዩም። ስለዚህ ሰውየው እየጠበቀ ያለ የሮ ቢቅልቱን ሱኒ ወይኒን ሱን ደራሬ እጀጎረቹ ዳፍ ጀዱዱፍ harcaasani ija sana nyaatu urgufanii jechuudha ijaaniin argaman urgufanii nyaatu yeroo want አንዳንዴ ምንድነው እነዚህ ጥቃቅን ቀበሮች የምንል የሆነ ኪዳናችሁ ፍሬ አፍርቶ ሊበስልስል የሚያጨነግፉ የሚያራግፉ የሆነ በረከታችሁ ጋር እንዳደርሱ የሚያደርጉ ኤበከሰን ብራከከ አካንገኘ ከንጎ ወንቶተ ጥቆ ጩቡዶ ከታ አማ ጩቡ ማሊ ደጀን እንካን እጅ ጩቡዳ ነማጄሱን ጩቡዳ እሱ መከነ በከበክ ይሰራው ፈገታ ነማጄሱ ራው ፈገታ አለሉማ ራው ፈገታ ገሩ ኦፍ ቱሉማ ጩቡትን ፈካቱ ትዕቢት ኃጢአት አይመስለውም ትልቁ ሰይጣን የተጣለበት ለደገፈና ሰይጣኒ አለሉማ ወጀተ ሚቲ ሰይጣኒ ሀቴ ሚቲ ከንደርበተም ሰይጣኒ ነማጄሰ ሚቲ ከንደርበተም ሰይጣኒ ኢኒ ጉዳን ከንደርበተም ኦፍ ቱሉማ ዋቀዮ ወጅኖ ኦፍ ቂጤሱ ከእግዚአብሔር ጋር ራሱን አስተካከለ ለእግዚአብሔር የሚገባው ወንበር ለኔም ይሆናል አለ ከሌሎቹ መላእክቶች ይልቅ እሱ የላቀ ሆኖ አየው ራሱ ስለዚህ ከሌሎች ይልቅ እኔ ይሻላለሁ አኒ ነሞተ ካን ረነንጫላ አኒ ወነሞተ ካን ብረነንጠራዋን እንዱማን ጀተኒ ያዱታናን አፉረ ሰይጣናቱ ሲከሰቶ ጀቻ ጅረቹ ኩኒሞ ሰይጣናፉን ታን ሰይጣን ደርበተመ በረበራፋፊ ባይዘዌ የቲኢቢት ደግሞ ጥግም መሰለ ንስሐ እንድትገቡ እንኳን እድል አይሰጣችሁ በቲኢቢት እንድትቀጥሉ ያደርጋል ይሄ መንፈስ አፉርኩን ጋፈስ ሰኑ አከት ቀልቢ ድድረተ ጩቡ ከራ ዴቢቱ ለንጎን ዱጉማ ኢቱማሜ ሰይጣን የሮሰና አኩማ ዋቀዮ ገደርበቴ እግዚአብሔር እኮ የምህረት አምላክ ነው ኢቱ ሰይጣን ጎፍ ዋቀዮ በለሴራ ጀደጅል ገንፈቴ አራራ ከደተ እግዚአብሔር የምህረት አምላክ ነው ይቅር ይለዋል መልአክ ሆኖ ይቀጥል ነበር ነገር ግን ይህ መንፈስ በጣም ከባድ መንፈስ ነው ንስሐ እንድትገቡ እንኳን አይፈቅድላችሁ አከሲን ቀልቢ ድድረተን ይልን በርባዶ አፈርጉ በኃጢአታችሁ እንድትቀጥሉ ያደርጋል በትዕቢታችሁ እንድትቀጥሉ ያደርጋል ራሳችሁን እንድትመለከቱ አያደርግም ራሳችሁን እንድታዋርዱ አያደርግም አከሲን ገዶፍ ዴቢፍተን ይንበርባዶ አፈርጉ በቃ ጩቡ ሰነተ ኢጀጀቢና ድትፉፍተን በርባዶ አፉር ኦፍ ቱሉማት ከናፍ ባየንከኝ ማነ ዋቀዮ ከሰ ጅራ ዋቀዮ የሮኑ ኢላሉ ገሩ ማልኑ ከሰ ጠርጋ ጅራ በእግዚአብሔር ቤት ውስጥ ነው ያለ ነው እንደ ዴቢና ወልዳ እንተጃጅላ ማልኑ ከሰ ጠርጋ ጅራ ዋቀዮ አፉር አከሚቱስ ከሰ አኒ ሰረነን ጫላይ አከ ቀረጡ ከና ዋናን ጎኔፍ ገለኒ ሲፈተው ንጩበማን ሱን ሞዱፌ ፋሪሲቻኒስ አትኮ አከሰዳን ጀነን ሆማንጀን ቀና ብሎ እንኳን ማየት አልፈለገም ይላል ምክንያቱም ማንነቱን ያውቃል ኃጢአተኛ መሆኑን ያውቃል ትዕቢተኛ ስትሆን ማንነት እንኳን ይሰውርብሃል አከት ኦፊላልቱን ጎዶ አፉርጭ ሁሌ ትክክል ነህ ይላል አፉርጭ አቴሮንዱ በስሪ ደስንጀ አቲ ዶጎጎርቴን ቤቱ ሲንጀ ዶጎጎረ ከሳ ከድርቱ ኮቤታቱ አፉርጭ ገሩ አከት ኦፊላልቱን ጎዶ ወደ አኔ ጩባማ ላይ ጀራቱን እየደቃ ቀና እንኳን ሰብሎ እኔ ኃጢአተኛ ነኝ ቤት መምጣት አይገባኝ ይቅር በለኝ ማረኝ ከዛ በኋላ ኢየሱስ እንዲህ አለ ከሁለቱ ጸሎት የትኛው ጸሎት ነው የተሰማው የኃጢአተኛው ጸሎት ምክንያቱም ራሱን ዝቅ ስላደረገ ንስሐ ሊገባ ስለወሰነ ራሱን በእግዚአብሔር ፊት ተሳስቻለሁ ትክክል አይደለም ኃጢአቴን ይቅር በለኝ እኔ በእውነት ኃጢአተኛ ነኝ አንተም በድዬሃለሁ
ማለት ኃጢአት ሰርቶ እንደ ጽድቅ አክት አላደረገም። ይሄ አጋንንታዊ አስተሳሰብ ነው። አንዳንድ ሰው በኃጢአት ውስጥ እየተጨማለቀ እዚህ ጋር እንደ ቅዱስ አክት ያደርጋል። ለፈንታኔ ኦላ ወጂንታኔ ወጀታ ገሩ አከ ቁልቁሉ ተእቲ ደደቢኡ በርባድ አከስንተይ ፉለ ዋቀዮ ድረት ቀልቢ ዲድረ በእግዚአብሔር ፊት ንስሐ ግቡ። ራሳችሁን አዋርዱ በእግዚአብሔር ፊት ሀለጅርተን ኬሳ በኡዳፍ ይሩንዱማ ዋቀዮ ድረት ኤኙማ ኬሰን ይሰዱጋቲማ እውነተኛ ማንነታችሁን ለእግዚአብሔር ንገሩ። ኦፍቱሉማን ኢላልቸንታኔ waaqaafis ofirratti sakkati qabaattu taasisa. Ilaalchantaan jechuun ati hundumarra caaltaa siin jedha. Kan akka keekkoon jiruu siin jedha. Dibata guddaatu sirra jiraam siin jedha. Diba ati ko nama dibameedha siin jedha. Ati ko kan akka keekkoon jiruu siin jedha. Kun aftulummaadha. Seexanni kanaan darbatame obboloota ko. Seexanni jalqaba hangafa ergamootaa ture. መጽሐፍ ሲናገር ሉሲፈር ይለዋል። ሉሲፈር ማለት ምን ማለት ነው? የንጋት ኮከብ ማለት ነው። በከልቸ በሪያቹ ነው። መቃበዳን ቱሬ መቃባየ በሬድ በጣም ያምር ነበር። አማ ሰይጣኒ አከስ ጋንፈ ቀባ ምናምን አከስ ብቲ በጣም ቆንጅዬ ነበር። ባየሚ ዳጋቱሬ እርገሞተ ኬሳ ገሩ ማልቴ ሚዳጊና ዋቀዮ ከነፍሰና ቤኩምሰ ዋቀዮ ከነፍሰና አርጊተ ተከተክ ወንቱም ዋቀዮ ሲከነ አከት ዋዶ ፊከን ፍድት እግዚአብሔር የሰጠህን ነገር በራስ ችሎታ እንዳመጣ በራስ ዕውቀት እንዳመጣ ሰይጣን ይነግራል። ያ በውስጣችሁ ገባ ማለት ውድቀታችሁ እየፈጠነ ነው ማለት ነው። ኩፋቲን ከሰን አሪፈቻ ጅረቹ ከናፍ ለፈ ዋቀዮ ኢሲንካሴ እንደገቲና መሰገሌ ከና ዱብፈኑ ጢሞቴዎስ ኢሰዱራ በቆና ሰዲ ለኮፍሰጃ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ኦፍ ጀጁዳን አፉፈሜ ፍርዲ ሰከናንዱረ ሰይጣነቲ ፈረደመቲ አከን ኩፍነቲ ነመዲዮ አመነ ህንተኢን እስቲ አንብብ። በትዕቢት ተነፍቶ ዳቢሎስ በወደቀበት ፍርድ ማለት ዳቢሎስ የወደቀበት ፍርድ ሌላ ኃጢአት አይደለም። ምንድነው? ትዕቢት አዲስ አማኛ ይሁን ይላል። ምን ማለት ነው? እዚህ ጋር ለቤተ ክርስቲያን ሽምግልና ለአገልግሎት ሰዎችን ስትመርጡ ይላል ሰይጣን እንዳይፈትነው በትዕቢት ተነፍቶ ከሌሎቹ የበለጠ እንዳይመስለው አዲስ አማኛ ይሁን፣ በጣም በክርስትና ውስጥ የቆየ ሰው ይሁን፣ እግዚአብሔርን ቃል ጠንቅቆ የሚያርቅ ራሱን ትውት ያደረገ ይሁን። ምክንያቱም ትዕቢት በዛ ትዕቢት የተፈረደበት ማን ነው? ሰይጣን። ያ የተፈረደበት ፍርድ ምህረት የሌለው ፍርድ ነው። አርጊቴ ስለዚህ ኦብሎተኩ አፉሪ ኦፍቱሉማ ሲከስ ኦፍቱሉማ ጀቹ ማለት ነው አነቱ ጫላ አነቱ ቤካ ተቆቶ ከርጊቴ ለማን ዱብሱ ለጋና መንጋፈቱ ሱመቱ ጫላ ሱመቱ ቤካ ለማውጂ ወሊንገሉ ወርሰና ማን ደጋው ወርሰና ማን ፍደቱ ኩኒ ማይኒ አፉሪ ኦፍቱሉማቲ ኦፍቱሉማን ኤኙማ ኬኛ ስሪ አከን አርጊኔ ንጎልካ ማለት ትዕቢት እውነተኛ ማንነታችንን እንዳና ይሸፍነናል። እውነተኛ ማንነታችንን ይደብቅብናል። አንዳንዱ ሰው መሆንህን እንዳረሳ ሰው ማለት ነው ደካማ ፍጥረት ነው። ይሄንን ማሰብ አለብህ። ዋኑ መጫፊ ቁልቁሉ ማልጀ ሁምናከን ጀቢናከ ሚቲ አፉራ ኮቲ ማለ ሁምናከ ዋን ፍዱ ተቆዩ ቤኩም ሰከቲ ዋን ፍዱ ተቆዩ ጂሰስ ሃሌሉያ አሜን አሜን አሜን። ስለዚህ ከመጽሐፍ ቅዱስ በትዕቢት የወደቀውን ስለ አንድ ሰው ታሪክ ብቻ ልንገራችሁ። እሱም ዳንኤል ምዕራፍ 4 ላይ ታገኛላችሁ። ናቡከድነጾር ይባላል። ረገፈና ናቡከድነጾር ጀደማ ዳንኤል በቆና ፍሩረት ተርኪቱ ናቡከድነጾር የባቢሎን ንጉስ ነው። የዛን ጊዜ ባቢሎን ዓለም ላይ ካሉ መንግስታት ሁሉ ነገር የሚገዛለት ሁሉ ነገር ምሰማ እንዳሁኑ አሜሪካ በሏት። በሁሉ ነገር በጥበብ በቴክኖሎጂ በኃይል በጦር መሳሪያ በጣም የታጠቀች ናት። ማን? ባቢሎን። በተለይ እስራኤልን ያሸነፈች ሀገር ናት በዛ ሰዓት።
የሮሰነ እስራኤል ሞአሙ ጀቹኑ እስራኤል ፉለ ዋቀዮ ድረት ሲምቦ አርገተኒሩ ኢቶ እስራኤል ሎለ ሂሎሊ ዋቀዮ ሎለ ፊ ሞኤቴረ ሰበከናፍ ሰብኒ እስራኤል ሰበ ዋቀዮ ወጅን ትሉቱሪ ሰበ ዋቀዮ ድረት ሲምቦ አርገተ ቱሪ ከናፍ ሞቲን ብየ ባቢሎን ናቡከድነጾር የሮሰነ እስራኤልን ይሁዳ አርከሳ ከሰ ገልፈቴረ ይሁዳን ማርኮ በእጁ አስገብቷል። ይሄ ብቻ አይደለም፣ ቤተ መቅደስ ውስጥ ያለውን የቤተ መቅደስን ዕቃ ወርቆችን፣ ዋንጫዎችን ሁሉ ወስዶ ሄዷል። ይህ ሁሉ ደግሞ የሆነው ለምንድነው ካላችሁ የሮሰነ ኩን ማሊፍተ ኤዮጀኔ እግዚአብሔር ስለ እስራኤል ልጆች የተነገረው ትንቢት አለ። ያ የተነገረው ትንቢት ምንድነው? ለባቢሎን ተላልፋችሁ ትሰጣላችሁ። ስለዚህ ናቡከድነጾር በአቅሙ በጉልበቱ አይደለም ያንን ያደረገው፣ የተጻፈው ይፈጸም ዘንድ ነው ያ የሆነው እንጂ በጭራሽ የእስራኤልን ሕዝብ ማሸነፍ አይችልም። የተጻፈው ይፈጸም ብቻ ነው እንደዛ የሆነው። ወንቲ በሬፈመሱን ሐራወተሙፍ መሌ ናቡከድነጾር ተሱማ እስራኤሎት እንጂፈቹ እንደንደውቱ ከናፍ ጋፍቶኮ ገሩ አከዘ ማለት በአሪፍ የገነባውን ቤተ መንግስቱን አየ በአቅም ያለ። እስቲ ምዕራፍ 4 ቁጥር 30 አንብብ። ይቺን በጉልበቴ ብርታት ለግርማዬ ክብር፣ ይቺን በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በንጉሱ አፍ ሳለ ቃሉም ገና ጀቹን አመላዳ ውበዳ አስነደገፈዳ ሃሌሉያ አሜን አሜን። አማ መነ ሞቱማሳ ኢጃሬራ ወርቂዳን ማሊን ኢጃሬ ባየ በሬዳ ባየ ሚዳካ ሰነ ቦደ ጋፍቶኮ ከየ ኢላኔ ኢሰከነ ሁምና ኮቲን ቤኩምሳ ኮቲን dandetti waaqayyoon አከነን ለንጀን በኩምሳ waaqayዮን አከነን እንጀን በአቅሜ በጉልበቴ በችሎታዬ የሰራውት የሚያምር ዋው ለራሴ ክብር አለ ለእግዚአብሔር ክብር አላለ ለራሴ ክብር የሰራውት ብሎ እሱ ገና ተናግሮ ከአፉ ሳይጨርስ ይላል ምን ሆነ? ድምጽ ከሰማይ ወደቀና ንጉስ ናቡከደነጾር ሆይ መንግስት ካንተ ዘንድ አለፈች ሞቱማን ከስረደርብቴ ተብሎ ላንተ ተነግሯል። ልዑሉም በሰዎች መንግስት ላይ እንዲሰለጥን መጀቹ ሞቱማ ከነማከን በርቹማ ከነማከን ኢዶ ከነማከን ዋቀዩ አከተ ለሚወደውም እንዲሰጠው ነመጃለቴፍ ከነ እኒ እስክታውቅ ድረስ አመከነ ቤቱ ከሰዎች ተለይተ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። በዚያ ሰዓት ነገሩ ኡባዳ ገለኒ ጎፍታ ፋተው ሃሌሉያ ሁንንዱኑ ማይኒ ኦፍቱሌ ካናኑመቱ ጃሬ ቤኩም ሰኮቲ ኡባዳ ቀቤኛ አመም ቀባዱ ቀቤኛ ሰና ዋቀዮ ከሲከን እንደገቲ ምንም ችሎታ አይኖራችሁ ያንን ችሎታ እግዚአብሔር እንደሰጣችሁ እንዳረሱ ምንም ዝማሬ ድምጽ ይኖራችሁ ያንን ዝማሬ ድምጽ እግዚአብሔር እንደሰጣችሁ እንዳረሱ ነሞተ ወረካኒ ረጫልቴሚቲ ነሞተ ወረካኒ ረቤካታቴሚቲ ዋቀዮቱ ጨራሲከን እግዚአብሔር ነው እድል የሰጣችሁ። ናቡከደነጾር ገሩ ሁምነ ኮቲንን ፊደደ ቤኩምሳ ኮቲንን ወጀደ ኡልፊና መታ ኮቲን ወጀደ ዋቀዮ የሮመሰና ዋቀዮ ሞቱማ ከንገገደሩ አናዳደ ነመን ጃለዱ ፊንከነ ነመን ጃለዱ ፊን ከነሞ አመቱ በርቱቲ ማልታተ አካ ነመከሳ ባቴ አካ ሆሪቲ ደጠ ቢኔንሳ ወጅንጅራተ ወጋ ቶርባፊ የሮ መሰነ ሞቲን ከሌሰ ኦፍጀጁ በጠሉ መሰገለን ኩሉ ፌ ቦሌሰኩ አረስተኒማ ቤኩምሳ ኬቱ አሴንሲጌ ሲትንፈካቲ ደንዴቲ ኬቱ አሴንሲጌ ሲትንፈካቲ ካንሲ ገርጋሪ ዋቀዮዳ ካንሲ ባቴ ዋቀዮዳ ዋቀዮ ፉልፊነከን ዮም ሚዳግና ቀባተለ ሚዳግና ከሰነ ዋቀዮ ተከሲከን እንደገቲ ሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ነምኒ ኦፍ ጀጁ ይወጅራቴ ዋቀዮ ነው ፋጅቹ
ኦቦሎተ ኮ ይህ መንፈስ ሳታውቁ በህይወታችሁ ላይ እየሰራ ይሁን። ይህ መንፈስ ሳታውቁ ልባችሁን ተቆጣጥሮ ይሁን፣ አእምሮአችሁን ተቆጣጥሮ ይሁን። እግዚአብሔር ዝም ብሎ አይናገርምና ዋቀዮ ከሱማን እንዱበት ኢቶኑ ኢምቤኪን አፉሪ ኩን ለጴ ኬኛ ቀበቴራላ ያደ ኬኛ ተወቴራላ አፉረ ኦፍቱሉማ ኬሰ ጅራላ ዋንጎኑ ሁንዱማ ኦፉማ ዋንጎኑ ኑቲ ፈካቴራላ ቤኩምሰ ኬኛ ዋንጎኑ ኑቲ ፈካቴራላ ሚ ሁንዱምት ኬሰን ኦፊላላ ጅሬኛ ኬሰን ይላላ ኬሰን ይላላ ለጴ ኬሰን ይላላ ሞቲቱ ወጋ ቶርባፍ ዳቄ መርገዴዴ ዋን በርባዴ ፊለቴኛችሁ ተወደንደው ዋቀዮ ተኩመ ሰሙ ኬሳፍ ሰሙ ዱቢናማ ወጅን ዱበቹዳፍ የዋቀዮ ሰሙ ሲከነ ገለኒ ጎፍታ ፋቶ ዳፍቀ ኮቱን አከስ ጎዴን ፊደዱ ነሞቲ ለክ ዋቀዮ ሲከ ከናፍ ዋቀዮፍ አመናሚ ዋቀዮ ሶዳዱ አፉረ ኦፍ ቱሉማራ ዋቀዮ ኑአኤኩ አሜን። ከትዕቢት መንፈስ እግዚአብሔር ይጠብቅ። ከናፍ ብሎተኩ አፉሪ ኦፍ ቱሉማን ኩን አፉረ ባይ ሐማ አፉረ ባይ ሐማ አፉሪ ኦፍ ቱሉማን ኩን አፉረ ባይ ሐማ አፉረ ከና ሞርሙ ደንደው ቀብደ በህይወታችሁ ላይ የሆነን ሰውን በልጣችሁ መታተው ካንቺ በላይ ሰው የለም አዋቂ ነህ ምን የሚል መንፈስ ከመጣ that is the spirit of pride ያ የትዕቢት መንፈስ ነው። ስለዚህ መቃወም መቻል አለብን። ዋቀዮ ነው አገርጋር